በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ የወረዳው ምክር ቤት ቋሚ ኮሚቴ አባላት በወረዳው ግብርና ጽሕፈት ቤት የተሰሩ የበጋ ስንዴ መስኖ ልማትን ጎበኙ። ቋሚ ኮሚቴው የመስክ ምልከታውን ያካሄደው በግብርናው ዘርፍ በበጋ ስንዴ መስኖ ልማት እየተሰራ ያለው ስራ ውጤታማና የህብረተሰቡን ተጠቃሚነት ሊያረጋግጥ በሚችል መልኩ እየለማ መሆኑን ለማረጋገጥ ታስቦ የተዘጋጀ የመስክ ምልከታ መሆኑ ተገልጿል። ከቋሚ ኮሚቴው አባላት መካከል አቶ አደራጀው ውባለምና ወይዘሮ ወርቅ አያሌው በበጋ ስንዴ መስኖ ልማት እየተሰራ ያለው ስራ ለሀገር ኢኮኖሚ እድገት ከፍተኛ አበርክቶ እንዳለው ተናግረው ወረዳው ካለው ፖቴንሻል አንጻር ከዚህ በላይ ሊሰራ እንደሚገባ ማሳስበዋል። ወደዚህ ወደ ወልዴ መጠነ የመስኖ ልማት ስንመጣ ጉብኝት ስንመጣ የምናየው ነገር ነው ጥሩ ነገር ነው። አሁን ፊትም ጎብኝተነዋል። ባለው አቅጣጫ ደግሞ አሁን ያለበት ደረጃ ደግሞ አንድ ወር ይሆነዋል እያለ ነው። ካለው እይታኛ ስናየው በቃያው ሁኔታ አሪፍ ነው ያለው እድገቱ። ልጁ አሁን ፊትም ጠንካራ ገበሬ ነው እንደተጠቀሰው። እኛም ስናየው ደግሞ ጥሩ ተሞክሮ የሚያሳይ ገበሬ ነው። መቀጠል አለበት ለማለት ፈልጌ ነው። በዛው ጣት ወልዴ ከዚህ በፊት መጠን አይተነዋል። ቲማቲምና በሰል አይተን ጎብኝተን ሄደን አድንቀን ሄደናል። ሲቀጥል አሁን ይሄ በባለፈውም ስንዴም ነበረው። ያን ስንዴንም አይተን ጥሩ ውጤት እንደሚያመጣ አይተን ሄደናል። በዘንድሮ አመት ደግሞ በጣም የሚያስደስት እንግዲህ ወር በወር ውስጥ ይሄን ያክል ያፈሩ የመሬት ግብአት አሰጣጡም በጣም የሚደነቅ ነው። የበጋ ስንዴ መስኖ ልማት ከሚያለሙ አርሶ አደሮች መካከል አቶ ወልዴ መጠነ ከ2 ሄክታር መሬት በላይ ያለሙ መሆናቸውን ተናግረው አሁን ላይ ሰብላቸው በጥሩ ቁመና ላይ እንደሚገኝ ገልጸዋል። መጀመሪያ አመሰግናለሁ። እንኳን ያው ወደዚህ ወደ እርሻ ቦታ በደህና መጣችሁ ለማለት ፈልጋለሁ። ያው ይሄ ስንዴ ቢያንስ ወደ 2 ሄክታር ተኩል አካባቢ ይሆናል። በ2 ኩንታል ከ50 ኪሎ ነው የዘራሁት። ያው ይሄ ገና አንድ ወር አልሞላውም። አንድ ወር ባልሞላ ውስጥ በጣም ደህና ነው ያለ። እድገቱ ቆንጆ ነው። ያው ማዳበሪያ በአግባቡ ያው ተሰተናል፣ እየተጠቀምነ ነው። እንዲሁ ጸረ ተባይ ጸረ ነፍሳት ምናምን ነገሮችን ደግሞ እየረጨነ ነው ያለ። ያው ስንዴ ደግሞ የመጀመሪያችንም አይደለም። ካሁን በፊት 4 ሄክታር ዘርተን 81 ኩንታል ለዚህ ቦታ አግኝቻለሁ ካሁን በፊት 2014 ለ2015። ስለዚህ የቆየ ልምድ ስላለና አሁን ያለበት ደረጃ ቆንጆ ነው። ያው ጥሩ ምርታማን ትርፋማ እንሆናለን ብለን እናስባለን። የግብርና ተቋሙ አስፈላጊውን ድጋፍና ክትትል እያደረገላቸው መሆኑን የገለጹት አቶ ወልዴ በቀጣይም ከዚህ በላይ ለማልማት ጠንክረው እንደሚሰሩ ተናግረው በየጊዜው የነዳጅ ዋጋ መጨመር ግን ለልማት ስራቸው እንቅፋት እየሆነባቸው መምጣቱን ተናግረዋል። በተቋሙ በኩል ግብአት እየተሰጠን ነው። ክትትልም ደግሞ ስንዘራም ጀምሮ እስካሁንም በየሳምንቱ በየ5-6 ቀኑ እየመጡ እየተከታተሉልን ነው ያለ። ቆንጆ ነው ያለው ሁኔታ። ቀጣይ ደግሞ ከዚህ እጥፍ ጨምረን እናለማለን እያልን ነው። ስለዚህ ያው ላልዘሩ ያው እንዲዘሩ ያው ትንሽ የነዳጅ ውድነት ነው በእኛ አካባቢ ችግር ያለ። ያው ያን ነው ትንሽ እንትን ሚል ያው አጋጣሚ ሶላር አለ። በሶላርም እየተጠቀምነን ያለና ያው ጥሩ ነው ብዬ ነው ማስብ እንደኔ ማለት ነው። በጉብኝት ፕሮግራሙ የተገኙት የወረዳው አፈ ጉባኤ ጽሕፈት ኃላፊ ወይዘሮ ታከሉ ማለደ በሰነድ የቀረበው የበጋ ስንዴ መስኖ ልማት እየተሰራ ያለው ስራ ውጤታማና የህብረተሰቡን ተጠቃሚነት ሊያረጋግጥ በሚችል መልኩ እየለማ መሆኑን ለማረጋገጥ ታስቦ የተዘጋጀ የመስክ ምልከታ መሆኑን ገልጸዋል። ያው እኛ እንደ ምክር ቤት ወደዚህ ጉብኝት ስንመጣ የመጣንበት ዓላማ በወረቀት ደረጃ ስንገመግም የተለያዩ በርካታ የመስኖ ልማቶች እንዳሉ እሱን በግምገማ ደረጃ በሰነድ አግኝተናል። በሰነድ ያገኘነውን ታች መሬት ድረስ ወርደን ምን ያህል ውጤታማ ነው እውነታውስ እስከምን ድረስ ነው የሚለውን ቋሚ ኮሚቴው ባገኘው ግኝት መሰረት ወርዶ መገምገም ፈለገና እሱን መሰረት አድርገን በመጣነበት ያው የአቶ ወልዴ መጣነ የበጋ ስንዴና ሌሎችም የመስኖ ልማቶችንና እሱን ለመጎብኘት ነው የመጣነበት ዓላማ። ስለዚህኛ በወረቀት የገመገምነው በአካልም ስንወርድ ያገኘነ መሆኑንና ግብርና እስከታች ወርዶ ምድር ላይ እየሰራ እንዳለ አልሚዎችም እየመሰከሩና በርካታ ግብአት ጀምሮ ያሉትን ነገሮችና የድጋፍና ክትትል አግባቡ እየተሻለ ነው የሚል ራሳቸው እየመሰከሩ ያለበት ሁኔታ አለ። በዚህ አጋጣሚ ግብርና ጽሕፈት ቤትን እስከ የሚመለከታቸው ባለሙያዎች ድረስ ሳላመሰግን አላልፍም።
የቋሚ ኮሚቴው የመስክ ምልከታ በአልሚዎች በኩል የሚያጋጥሙ ችግሮችን በመለየትና ከሚመለከታቸው ተቋማትና አስፈጻሚ አካላት ጋር በጋራ በመሆን ለመፍታትና ለማበረታታት እንደሚሰሩም ወይዘሮ ታከሉ ማለደ ገልጸዋል። እንግዲህ አልሚዎች የገጠማቸው አንዳንድ ችግሮች ይኖራሉ። እኒህን ችግሮች ደግሞ ከሚመለከታቸው ተቋማትና ከአስፈጻሚ አካላት ጋር በጋራ በመሆን ቋሚ ኮሚቴው ያገኘውን ግኝት መልካሞችን በመልካም ያጋጠሙ ችግሮችን ደግሞ እስከታች አብረን ወርደን መፍታት ያለብንን መፍታት እንደምንችል እነሱን አጠናክረን ሌሎች ወንድሞቻችንና ማልማት የሚፈልጉትን ደግሞ በዚህ ልክ ገብተው ማልማት እንዲችሉ የሚል እይታና ተስፋን የሰነቀብኝ ለኔ በግሌ ባየሁት እይታዬ። ስለዚህ እኔ በዚህ ልክ ዛሬ ባየሁት ደስ ብሎኛል። የሚያጋጥማቸውን ችግሮች ደግሞ አቅማችን የሚፈቅደውን ያህል በጋራ አብረን ተረባርበን የምንፈታ መሆኑን ነው መግለጽ የምፈልገው። ሌላው በመስክ ምልከታው የተገኙት የወረዳው ተወካይ አስተዳዳሪና የገንዘብ ጽሕፈት ኃላፊ አቶ ሲሳይ ማሩ የወረዳው ምክር ቤት ቋሚ ኮሚቴ በሰነድ የቀረቡትን ተግባራት እስከታች ወርዶ በማየት ያሉ ችግሮችን ለሚመለከተው አካል በማቅረብ እንዲፈታ ለማድረግ የሚያግዝ የመስክ ምልከታ መሆኑን ገልጸዋል። በዛሬው ጉብኝት ይህ ቋሚ ኮሚቴ ወርዶ ማየቱ በተጨባጭ ግብርና ተቋሙ ምን እየሰራ እንዳለ በወረቀት የሚያዩትን በተግባር ደግሞ በልማት እየሰሩ እንደሆነ ቋሚ ኮሚቴው ያየበት እና በተጨባጭ ደግሞ የታዩ ነገሮችን ይህ ቋሚ ኮሚቴ ደግሞ በተለይ ለአስፈጻሚ አካላት ያያቸውን የተመለከታቸውን ያቀረበውንም ችግር ለሚመለከተው ባለድርሻ አካላት በጥያቄ መልክ ወስዶ ምን ችግር እንደገጠማቸው ምን መፈታት እንዳለበት ለቀጣይስ ምን መሰራት እንዳለበት በአንድም ይሁን በሌላ የተመለከቱበት ሁኔታ ስላለ በተለይ ለነዚህ ባለሀብቶች እንቅፋት የሚሆኑ ነገሮች እያስወገዱ እዛ በተጨማሪ ለነሱ ምቹ ሁኔታ መፍጠርና ሌሎችም ባለሀብቶች ወደዚህ ስራ እንዲገቡ አስፈላጊውን ትብብር ማድረግ ያስፈልጋል። በመስክ ምልከታው ደስተኛ መሆናቸውን የተናገሩት ተወካይ አስተዳዳሪው ቋሚ ኮሚቴው በዚህ ልክ የተሰሩ ስራዎችን ማየቱ ጥሩ መሆኑን ገልጸው በአልሚዎች በኩል የቀረቡ ጥያቄዎችን በመፍታት መስኖ አልሚ አርሶ አደሮችን ማበረታታት እንደሚያስፈልግም አሳስበዋል። እውነት ለመናገር በጣም ደስ ብሎኛል። በተጨማሪም ቋሚ ኮሚቴው በዚህ ልክ መመልከቱ እጅግ በጣም ጥሩ ነው። ምክንያቱም ቋሚ ኮሚቴው ካየ ከተመለከተ እያንዳንዱን ነገር ከስሩ እንዲፈታ ያደርጋል። ስለዚህ መመልከቱም እጅግ በጣም ጥሩ ነው። ለፍቷል፣ ደክሟል። ዛሬ እንግዲህ ፀሐይ ነው፣ ግን ደግሞ በአንድ የሚሆን በላይ ቢለፉም ቢደክሙም ገበሬውን ወይም ደግሞ ኢንቨስትመንቱን ለመጥቀም ስለሆነ እኔ እንዳስ ተወካይ አስተዳደር እንደ ገንዘብ ጽሕፈት ኃላፊም እጅግ በጣም ደስ ብሎኛል። ያሉ ችግሮችን ለመፍታትም እነዚህ የወሰናቸውን ችግሮች ለባለድርሻ አካላት ሲመጡ ማስረክብና ችግሮች ከስር መሰረቱ እንዲፈታ ጥረት እናደርጋለን።